ኢትዮጵያ ውስጥ ሆነን ኦንላይን ነገሮች እንዳንሰራ በጣም ትልቅ ችግር ከሆኑት ውስጥ ዋነኛው ፔመንት ሜተድ ነው። ዛሬ እንግዲህ እንዴት አድርገን ኢትዮጵያ ውስጥ ሆነን ማስተር ካርድ ወይም ደግሞ ቪዛ ካርዶችን እንዴት ኢሹ ማድረግና ፐርቼዝ ማድረግ እንደምንችል እንዴት አድርገን ክሬት እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። እኔ ለራሴ በጣም ብዙ የሆኑ ካርዶችን ከዚህ በፊት ተጠቅሜ አውቃለሁኝ። ኢንተርናሽናል የሆኑ ከብዙ ካርድ ፕሮቫይደሮችም ብዙ አይነት ካርዶችን ተጠቅሜ አውቃለሁ። ነገር ግን ኢትዮጵያ ውስጥ ባለንበት ሲቹዌሽን ሰስቴነብል የሆነ ሪላያብል የሆነ ታማኝነት ያለውና ኮንሲስተንትሊ ይህንን ሰርቪስ ፕሮቫይድ የሚያደርግ የማስተር ካርድ ፕሮቫይደር ወይም የቪዛ ካርድ ፕሮቫይደር በጣም ሳፈላልግ ነበር። ከረዥም ጊዜ በኋላ እንግዲህ በጣም አሪፍ የሆነ ፕላትፎርም አግኝቻለሁ ማለት ነው። በዛሬው ቪዲዮ ላይ በማሳያችሁ ፕላትፎርም ላይ ፓስፖርት አያስፈልጋችሁም፣ ዲጂታል አይዲ አያስፈልጋችሁም፣ ድራይቨር ላይሰንስ አያስፈልጋችሁም፣ የፓዮኒር አካውንትም አያስፈልጋችሁም። ቀጥታ ስትሬት ፎርዋርድ በጣም በቀላሉ ማስተር ካርድና ቪዛ ካርዶችን የምታገኙበትን መንገድ ነው የማሳያችሁ። ካርዶችን ለምን እንጠቀማለን ብላችሁ የምትጠይቁ ከሆነ ኦብቪየስሊ ኢንተርናሽናል የሆኑ የትኛውም አይነት ትራንዛክሽኖችን ማድረግ ከፈለግን ካርዶች የግድ ያስፈልጉናል። እንደዚህ አይነት ሰርቪስ እንሰጣለን የሚሉ በጣም ብዙ ፕሮቫይደሮች አሉ። ነገር ግን ብዙዎቹ ጋር የማየው በጣም ሜጀር የሆኑ 3 ችግሮች አሉ። የመጀመሪያው ፈንክሽናሊቲ ነው። በብዙ አፕሊኬሽኖች ላይ ይሰራል ወይስ አይሰራም? ዋይድ ኤሪያ ነገር ላይ እንዲሰራ እንፈልጋለን። የምንፈልጋቸው ነገሮች ላይ በሙሉ እንዲሰራል እንፈልጋለን። ለምሳሌ ሾፒፋይ ለመክፈል ብንፈልግ እንዲከፍል እንፈልጋለን። ፌስቡክ ላይ አድ ካምፔን ራን ማድረግ ብንፈልግ ካምፔኖች ራን ላደርግበት የምንችል ፌስቡክ ላይ መስራት ያለበት መሆን አለበት። ግን በብዛት ሰርቪስ እንሰጣለን የሚሉ ወይም ይሄንን ሰርቪስ እንሰጣለን የሚሉ ሌሎች ፕላትፎርሞች ብዙ ጊዜ ያየውባቸው ችግር ምንድነው? አንዱ ነገር ላይ ይሰራል፣ ሌላ ነገር ላይ ይሰራል። ፈንክሽናሊቲ በጣም ችግር አለባቸው። ይሄንን ካርድ እንግዲህ ለእናንተ ከማቅረቢያ በፊት ረዥም ጊዜ ተጠቅሜያለሁ። ኦልሞስት 9 ወር አካባቢ የማውቀው የካርድ ፔመንት ሲስተም መንገድ ነው። ነገር ግን አንዳንድ ነገሮች ነበሩ። አሁን ላይ አብዛኛው ነገር ሙሉ በሙሉ ማለት በሚቻል ደረጃ በጣም ተስተካክሎ ነው የመጣው። ለድሮፕ ሺፒንግ ሞክሬዋለሁ። ለሾፒፋይ ፔመንቶች ተጠቅሜበታለሁ። ኢንተርናሽናል ፎሬክስ ብሮከር ሳይቶች ላይ ፔይ አድርጌበት አውቃለሁ። ፌስቡክ ላይ አድ ካምፔን ራን አድርጌበት አውቃለሁ። ኢንስታግራም ካምፔን አድርጌበት አውቃለሁ። ኦንላይን ኮርሶችን ፔይ ለማድረግ ሞክሬበት አውቃለሁ። አሊኤክስፕረስ ላይ ኦርደር አድርጌበት እዚህ ኢትዮጵያ ውስጥ ሆኜ እቃዎችን ተቀብዬበት አውቃለሁ። ከፔፓል ጋር ሊንክ ማድረግ ይችላል። ፋይቨር ላይ ፍሪላንሰሮችን ቀጥሬበት አውቃለሁ። በጣም ዋይድ ኤሪያ ላይ ብዙ ነገሮችን ሲሰራልኝ አይቼዋለሁ። ሁለተኛው ደግሞ ብዙዎቹ ችግራቸው ምንድነው? ዛሬ ይመጡና ከሳምንት ከ2 ሳምንት ከ1 ወር በኋላ ይጠፋሉ። ይሄኛው ግን ኦልሞስት 9 ወር አይቼዋለሁ። ሎንጂቪቲ ያለው እዚህ ሴክተር ላይ ቆይቷል። ስለዚህ ሞር ሪላይብል ይሆናል ማለት ነው። በቆየ ቁጥር ያው ሪላይብል የመሆን አቅሙ እየጨመረ ስለሚሄድ ሞር ዛን ኤኒቲንግ። ግን ሶስተኛው ነገሩ ያው ኢትዮጵያ ውስጥ ነን፣ ማስተር ካርድ አይደለም ፓስፖርት ማግኘት በጣም ከባድ ነው። ዲጂታል አይዲ ማግኘት በጣም ከባድ ነው። ረዥም ጊዜ እንጠብቃለን። መንጃ ፍቃድ ማግኘት ሜቢ በትክክለኛው መንገድ ብትሄዱ 2 ወር 3 ወር ብቻ ጊዜ ይወስዳል እና የሆነ ሀስሎች አሉት። በዚህም በዛም ስትሉት ማነካካቱ ምናምን ብዙ ሀስል አለው እና የፓዮኒር አካውንትን መክፈት ለምሳሌ ሌላ ጣጣ ያለው ነገር ነው። ብዙዎቻችሁ ሜቢ ሞክራችሁት ይሆናል፣ ላይሰራላችሁ